ጋር ሄጄ ያወራሁት ነገር እያንዳንዱ ልክ ነው፣ ውሸት የለውም። ውሸት የመሰላችሁ ሰዎች ስላላችሁ ልክ ነው። እያንዳንዱ ነገር ያሳለፍኩት ነገር ነው ያወራሁት ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። መሲ ነኝ። ማን ያዘዋል ጋ ነው የምታውቁኝ። ዛሬ ደግሞ በራሴ በአዲስ የዩቲዩብ ቻናል መጥቻለሁኝ። እንግዲህ አንዳንድ ጥያቄ የፈጠረባችሁ ሰዎችም አላችሁ፣ አንዳንድ ደግሞ የተቆጣችሁኝም አላችሁ። እሱን ለመመለስ በራሴ መጥቻለሁኝ። እሺ እንግዲህ እንደሚታወቀው ማን ያዘዋል ጋ ቀርቤ ባወራሁት ታሪኬ ላይ አንዳንዶቻችሁ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ታደርጋለች፣ እንዴት እንደዚህ ታረጊያለሽ፣ ወንድ ቢሄድ ወንድ ይመጣልኝ፣ እንዲሁም ደግሞ ሰንበት ተማሪ ነኝ፣ ብዙ ጊዜ ቤተክርስቲያን አዘወትራለሁ ምናምን፣ እንዴት ሰንበት ተማሪ ሆና እንደዚህ ታደርጋለች፣ እንዴት ነፍስ ታጠፋለች እያላችሁ ብዙዎቻችሁ ተቆጥታችሁ ነበር። ልክ ናቸው። እሺ መጀመሪያ እዛ ጋር ሄጄ ያወራሁት ነገር እያንዳንዱ ልክ ነው፣ ውሸት የለውም። ውሸት የመሰላችሁ ሰዎች ስላላችሁ ልክ ነው። እያንዳንዱ ነገር ያሳለፍኩት ነገር ነው ያወራሁት ማለት ነው። ሌላው ደግሞ እንዴት እንደዚህ ይሆናል፣ ለምን እንደዚህ ታድርጊያለሽ፣ ለምን ነፍስ ታጠፊያለሽ፣ እንዴትስ እንዴት ታደርጊያለሽ ያላችሁኝ ስላላችሁ እሱን ልመልስላችሁ። ማለትም አንዳንድ ጊዜ ወደን አይደለም ወደዚህ ነገር የምንገባው። አንድ ሰው ኃጢአት ሲሰራ ወይም ደግሞ የሆነ ነገር ውስጥ የሚገባው ወዶ አይደለም። እኔ በሰዓቱ ላይ ያን ሳደርግ ማለትም ለአንድ ሰው ብላችሁ የሆነ ነገር አድርጋችሁ አታውቁም። እንደዛ ነው የተፈተንኩበትና ልክ አይደለሁም በእርግጥ ማለት ነው። ልክ ነኝ ብዬ አይደለም። እሱም ደግሞ ዋጋ ከፍዬበታለሁ። ብዙ እስከ መታመም ድረስ ደርሼበታለሁ። ዋጋ አስከፍሎኛል ያን ነገር ባደረኩት ነገር ማለት ነው። ማን ያዘዋል ጋ እንዴት ቀረብሽ ላላችሁኝ ደግሞ ከዛ በፊት አላወራም ነበር ከሰው ጋር። ማለትም ጓደኞቼ አሉ፣ ቤተሰብ አለ፣ ሲስተሮቼ አሉ፣ የትምህርት ቤት ጓደኞቼ አሉ። ለነሱ አላወራም፣ ሁሌም ብቻዬን ነበርኩኝ። ምክንያቱም ከዛ በፊት መጀመሪያ ላይ ያደረኩት ነገር በጣም ጎድቶኝ ስለነበር ማንንም አልቀርብም ነበር። ብቻዬን ነበርኩኝ፣ ሰው አልቀርብም፣ እፈራለሁ ምናምን ነገር። ስሜቴን አልናገርም፣ የጎዳኝን ነገር አልናገርም። ብዙ ጊዜ ዝም ነው የምለው። እሱ ነገር በጣም ጎድቶኝ ስለነበር ኤቭሪቲንግ አላቅም፣ ማውራት ብቻ ፈለኩኝ ለአንድ ሰው ማለት ነው። ለጓደኞቼ እንዳላወራ ለምን እንደዚህ አደረግሽ ይሰድቡኛል በሚል ይቆጡኛል በሚል እነ ሲስተርስ ለምን ይሉኛል በሚል ነው እንደዛ እየሆንኩ የነበረው ማለት ነው። መጽናኛ የነበረ በቃ ብቻ ማልቀስ ብቻ ነው የነበረው ማለት ነው። ስለዚህ የሆነ ነገር ማድረግ ፈለኩኝ። ማን ያዘዋል ጋ ሄጄ ማውራት ፈለኩኝ፣ ጠየቅኩኝ። እድሉን ሳገኝ ሄጄ አወራሁኝ። የሆነ ነገር ቅልል ነው ያለኝ እሱ ጋር ሳወራ ማለት ነው። እንዳያችሁት ነው እሱ የሚያወራቸው ነገሮች በጣም ደስ የሚሉ ናቸው። የሆነ ማለት ራሳችሁን ዘወር ብላችሁ እንድትጠይቁ ነው የሚያደርገው። ቀጥታ የሚያያይዘው በቃ ከመንፈሳዊ ነገር ጋር ነው። ደስ የሚል ቆይታ ነበረኝ እሱ ጋር ማለት ነው። ከዛ በኋላ ደግሞ ቪዲዮ ከተለቀቀ በኋላ በጣም ፈርቼ ነበር እውነት ለመናገር ማለት ነው። ማለት በቃ ህዝቡ ይሰድበኛል፣ ያስቀይመኛል የሚል ሀሳብ ነበረኝ። ለአንድ ሳምንት ምናምን ቪዲዮውን አላየሁትም ነበር። ማለት ኮሜንትም አላየሁም፣ ቪዲዮውንም አላየሁትም ነበረ። ግን ያው ቪዲዮ ከተለቀቀ በኋላ አካባቢ ያሉ ሰዎች ለምሳሌ እነ ሲስተር አሉ፣ ጓደኞቼ ምናምን እሱን ካዩ በኋላ ነው ታሪኬን ራሱ የሚያውቁ። ማንም አያውቅም። እኔና እኔ ብቻ ነው የማውቀው የነበረው ማለት ነው። አዝነውብኝ ነበር፣ ተቆጥቶኝ ነበር።
ቤተክርስቲያንም የማውቃቸው ተቆጥቶ ነበር። እንዴት ቢሆንም እንዴት ሚዲያ ላይ ሄደሽ ታወሪያለሽ? ልጅ ነሽ፣ ተማሪ ነሽ፣ ብዙ ነገር የሚጠብቅሽ ነገር አለ፣ ህይወት የሚባል ነገር አለ የሚባል እንትን ብለው ነበረ። ነገር ግን ያው ምንም ማድረግ ስለማልችል አንዴ የሆነ ነገር ስለሆነ ይቅርታ ብያቸው እሺ ብለው አስተካክያለሁ። አንድ ነገር ደግሞ ኮሜንታችሁ በጣም ነው ደስ የሚለው። እውነት ማለት ራሴን እንድጠይቅ ነው ያደረገኝ። እግዚአብሔርን የምሬን ነው። እንደዚህ አይነት ኮሜንት አልጠበቅኩም ነበረ እውነት ለመናገር ማለት ነው። ደስ የሚል ማለት ራሴን እንዳይ ነው ያደረጋችሁኝ ኮሜንታችሁ። የምር በጣም ነው ደስ የሚለው። ቪዲዮውን እዛ ሄጄ ካወራሁኝ በኋላ ነው እንዲህ ራሱ ወጥቼ ማውራት የቻልኩት ማለት ነው። ከዛ በሚቀጥል ደግሞ የአርባ ምንጩን ስፖንሰር አገኘሁኝ። አርባ ምንጭ ሄድኩኝ ለ5 ቀን ምናምን ቆየሁኝ። ደስ ይል ነበረ እውነት። ሱባኤ በሉት እንዴት ደስ እንደሚል ከእንደገና ተወልጄ ወደ ምድር እንደመጣሁት ያህል ነው የተሰማኝ። እዛ ብዙ ሰዎችን አወቅኩበት፣ ጥሩ ጓደኞችን አፈራሁበት። ደስ የሚል ቆይታ ነበረን አርባ ምንጭ። እንዲሁም ደግሞ ስፖንሰር የሆናችሁኝ ሰዎች በጣም ነው የማመሰግነው። እግዚአብሔርን በጣም ነው ደስ ያለኝ። እኔ ወደ ራሴ እንድመለስ ትብብር ላደረጋችሁት ሁሉ በጣም አመሰግናለሁ። ከዚህ በሚቀጥል ደግሞ ያ ከእህቶቼ ጋር እንደምኖር አውርቻለሁ። እዛ ላይ ቆንጆ ቆንጆ እህቶች አሉኝ። ከነሱ ጋር እንግዲህ እመጣላችኋለሁ። አበረታቱኝ። አመሰግናለሁ።